ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ አለን። በስደት ዓለም ያላችሁ ወንድሞች እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ይዟችኋል? ጤንነት ሁሉ አማን? እኛ አለን አልሐምዱሊላህ። ዛሬ ደግሞ ኢንሻአላህ ወደ ላይኛው ሰፈራችን ወደ ቤት የመጥቻለሁ። ቅመሟ ጋር እስኪ ቤት እንይ ብለን መተናልና ኢንሻአላህ ዛሬ ቤታችን ሆነ ቪዲዮ እንሰራላችሁ ማለት ነው። እንዲሁም ደግሞ እንደ አጋጣሚ ሆኖ ስንመጣ ያው እንግዳ ጋር ተገናኝተናል። እንግዲህ ማሚጌን አስፋም ታስተዋውቃል። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁላችሁ አልሐምዱሊላህ ደህና ነኝ። እንግዲህ ይህንን ቻናል ከሀገር ውስጥም ከሀገር ውጭም ሆናችሁ የምትከታተሉት በሞላ እንዴት ናችሁ? ደህና ናችሁ? የስራ ጤና አፍያ እንዴት ይዟችኋል? ከኛ ጋር አልሐምዱሊላህ። ማሚዬም ነግራችኋለች። እንግዲህ ዛሬ ቤት ልናይ ነው የመጣ ነው። ደግሞ አንዳንድ ጊዜ አላህ የውስጣችንን ያውቃል ይባል የለም እና እሱን ነገር አውቆ እንግዲህ ከእሷ ጋር አገናኝቶናል። ስለ እሷ ከመናገሬ በፊት ወይ ስሟን ታስተዋውቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰዓዲያ መሐመድ ያሰን እባላለሁ። ይኸውላችሁ ደግሞ የሚገርመው ነገር እኔም ኢልሃም መሐመድ ሐሰን መጠራት አለበት። ይሄ ነገር እውነት ያስፈልገዋል ነው የሚያስፈልገው። ሰዓዳ መሐመድ ሐሰን፣ ኢልሃም መሐመድ ሐሰን ስማችን አንድ አይነት ሆኗል። እንግዲህ አንዳንድ ጊዜ ከመዋለድ መዋደድ የሚባል ነገር አለ አይደለ? እና እሷ ስንት ዓመት መሰላችሁ? ከ2 ዓመት በፊት ማሚዬ እዚህ ሀገር ሳትገባ ውጭ በነበረችበት ሰዓት በአጋጣሚ እንደዚህ በቤታችን ፊት ለፊት ስታልፍ ነው የተገናኘ ነው። ከዚያ በዛ አጋጣሚ ተገናኘንና ይኸው አልሐምዱሊላህ እስካሁን ድረስ ተቀመጥን። አሁን እሷ ምን መሰለቻችሁ? እንደዚህ እንደምታያት ቀላል ሰው አይደለችም። በጣም ወላይ እኔ እንጃ ሰውን አንዳንድ ጊዜ ጥሩ ነው ብላችሁ ታፉታላችሁ። የእሷ ግን ጭራሽ እናት በቃ ይሆናል አይደለ? ማሚዬ ውጭ በነበረችበት ሰዓት ጾም ነበረ፣ አስታውሳለሁ። ታስታውሻለሽ? ጾም ነበርና እንደዚህ እንትን ደርሶብኛል። አታውቅኝም፣ ስማችን አልተዋወቅንም። የዛን ጊዜ ማንሽ ምናምን አልተባባለም እና ሀድራም እቤት ማንም የለም። እኔና አያቴ ብቻ ነበርና ያለ ነው። ከዚያ እንትን ማፍጠሪያ ሰዓት ደርሶብኛል። ማፍጠሪያ ሰዓት ደርሶብኝ እዛ ቃጥባለሁ፣ እዚህ ሌላ ሰራለሁ፣ እዛ ስል ምጥታ ልጅና የሚሰራልሽ እንዲህ ብላ እቃውን ወላሂ ልክ እንደ ቤተኛ በቃ ብድግ አድርጋ ውስጥ ዳርጋ ጥብ አደረገችልኝ። ከዚያ በዛ እየተግባባን ቆየንና በደንብ በቃ ተዋወቅን። እንደዚህ አሁን ይኸው አልሐምዱሊላህ እስካሁን ድረስ ዘልቀናል እና ከተገናኘን አሁን ደግሞ ቆይታል። 1 5 ወር 6 ወር ይሆነናል። በእርግጠኝነት በጣም ቆይቷል። ስልኳ ጠፋብን። ስልካችን ላይ ነበር፣ እንደዋወል እንጠያየቅ ነበር። መቼም አንዳንድ ጊዜ የውስጣችን ነፍስያ ጦሩ ማድረግ የአያቴን አባባል አመጣሁት። አያቴ የውስጣችንን ነፍስያ ጥርት ካረግናት ሁሉ ነገር ያደርግልናል ይላልና ያ ንግግር ዛሬ እውነት ሆኖ አገኘሁት እና እንደዚህ ምጥት ብለን እንዳጋጣሚ መጣች፣ ልጇ መጣችና እንደዚህ የተባባለ አገኘናት። ቆየን ከተገናኘን፣ በጣም ተነፋፍቀን ነበር፣ በጣም ቆይተን ነበር እና ይኸው አሁን ተገናኘን አልሐምዱሊላህ። እና የምላችሁ ነገር ቢኖር በስደት ዓለም ያላችሁ እህቶች እንዲሁም አገር ውስጥ ሆናችሁ የምትከታተሉ በሞላ በቃ ጥሩ ጎረቤት ይስጣችሁ፣ ከጥሩ ሰው ጋር ያገናኛችሁ ነው የምለው። ወላሂ ይቅርታ እና አሁን እሷ ጋር እንግዲህ ታውቃላችሁ እንደዚህ ጎረቤትም አለው ልክ ማንኛውም ሰው አይደለ? የእሷ ግን ልክ የለውም። በቃ ልክ እንደ ቤተሰብ በቃ ወላሂ ቤተሰብነት ያንሳታል። ቤተሰብ እንደዛ አክስቴ እንኳን እንደሷ አታደርግም። የምታደርገው ድርጊት በቃ እኔ እንጃ ምን ልበላችሁ፣ ቃላት ያጥረኛል። በዚሁ አጋጣሚ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኢንሻአላህ ደግሞ ሁሉን ነገር አሳክቶ ከፍም ብዬ በቃ ከዚህ በላይ ጥሩ ደረጃ ላይ ደርሼ አላህ የሚጠቅምሽ ያድርገኝ። አሚን እና እንግዲህ ለእናንተም ለማስተዋወቅ የበቃሁት እንግዲህ ካለኝ ፍቅር በቃ ወላሂ በጣም ነው የምወዳት። እኔ እንጃ ቅድም ብጥት ስትል ሳገኛት እንባል የተናነቀኝ፣ ግን የሆነ አንዳንድ ጊዜ ሰውንም እንደዚህ እሷንም ስሜት እንዳትቀሰቅስ ብዬ ዋጣ አደረኳት እና በዛ ምክንያት ነው እንግዲህ እና ሰዓድዬ አቤት እንግዲህ እንዴት ነሽ?
ደህና ነኝ። ምን ተሰማሽ እንደዚህ ስንገናኝ? ደስታ ማሻአላ ነው። ደስ ይላል ለቤተሰብ። እዚህ ጋር ደግሞ ምን አለ መሰላችሁ አሁን የማውቃትም ልጆቼ ነው የማውቃት ቤቱ ላይ የሚያነሷት አለ። እኔ እንደመጣሁ ተገናኝተናል። እንዴት አስታውሽ ከሆነ ግንቡ እንደወደቀ ማለት ነው። ግንቡ እንደወደቀ ተገናኝተን አስተዋውቀውኝ ያው ያለው ሁኔታ ውዥንብር ስለሆነ ብዙም ቦታ አልሰጠዋትም፣ አላስተዋልኳትም። ወዲያውም ተለያየን ማለት ነው። እኔም ባለው ነገር ከዚህ ቤት ወጣሁኝ። በቃ አልተገናኘንም። አንዴ የስልክ አፈላልጋ ደውላ እየተደዋወልን ባለ ሰዓት የሁለታችንም ስልክ ተበላሸ። እሷም የኛ ቁጥር ጠፋባት፣ እኛም የሷ ቁጥር ጠፋብን ማለት ነው። ልጆቼ ግን ያነሷታል። ሀድራም ሰዓዳም ማነች ኢልሃም ሁልጊዜ ኢልሃም ሁለተኛ እናቴ ናት ነው የምትለው እና እናቴ በቃ መቼም አልረሳውም ትላለች። አንድ ቀን በጣም በጨነቀኝ ሰዓት ልትት ብላ በቃ እኔ አልጠበቅኩትም እንደዚህ ያደረገችው ትላለች እና ሁልጊዜም ኢልሃም ታጓተዋታትም በቃ የሰዓዳን ያው ሰዓዳ ነው ስሟ ነግራቸዋለሁ። ሁሌም ስልኳን በየት ባገኘው ስትል ያው ሳናስበው ዛሬ ተገናኘ። እኔም ስለ ልጆቼ በጣም ነው የማመሰግነው። ጀዛሽን አላህ ይክፈልልኝ። ቤተሰብ አንዳንድ ጊዜ የሚሞሰውና የሚያርግ ልጅ አይጥላችሁ ይባላል አይደል? እኔ ደግሞ ይሆናል አይደል ልጄን የወደደ ታንጀት እኔን የወደደ ታንገት የሚባል ነገር አለና በዚህ ልክ ደግሞ ልጆቻችሁ ቦታ የሰጡት ሰው ልጆቻችሁ ክፉ ደጉን ሲያሳውቃችሁ እንደ እናት ምን እንደምታስቡ ለእናንተ ምንም እንትን አይልም። አሁን የዛን ቀን ወይ ዝም ብላት ብትሄድ ወይ የሆነ ነገር ቢኖር ይችል ዛሬ እንደዚህ አታነሳትም፣ በዚህም ልክ አታከብራትም። ጥሩነት እንደዚህ ነው በቃ እያችሁት አይደለም? ክፋትም እንደ ክፋቱ ይኖራል፣ ጥሩነትም እንደዚሁ እንደተወደሰ ይኖራል። እና አላህ መልካም ከሚሰሩት ጥሩ ከሚሰሩት ያድርገን። በዚሁ አጋጣሚ አላህ የልጆችሽ እናት ያድርግሽ፣ ጤናሽን ይስጥሽ። ወላሂ አላህ ሱብሃነሁ ወተዓላ ዱንያ አኺራ ላይ የማንለያይ ማማቶች ያድርገን ኢንሻአላህ። ሁሌም እንዳነሱሽ ሁሌም እንደጨቀጨቁሽ ነው። ለምን በኸይር ነገር በቃ ባገኘናት ወዴት ነው የምንለው። አሁን ዛሬ አስበነው አይደለም አንቺ ምን ያልታገኝ እኛም አንቺ ልናገኝ አልመጣንም። ያላህ ቀዷና ቀድሩ ነው አገናኘን እና ኢላዬ እንዳለችው እንደዚህ መልካም ሰው ያገናኛችሁ በህይወታችሁ ውስጥ እንደዚህ በቃ ሀለል ኸይር የሆነ ሰው አይደል ለጥሩ አሁን በስደት ዓለም ሆኜ ከዛ መጥቼ ደግሞ ልጆቼ በዚህ ደረጃ እንደዚህ ነበረች እኮ እናታችን እንደዚህ ነው እኮ ስታደርግልን የነበረው ብለው ሲያወሩኝ ለኔ አክብሯን ነበር የምሰማው ማለት ድርጊቷን ነው የሚነግሩኝ። እንደዚህ ግን ጠለቅ ብዬ በአካል አብሬ እንደዚህ እንትን አላልኩምና ዛሬ ስላገኘሁሽ ደስ ብሎኛል። ሰዓድዬ አላህ ያቆይሽ ኢንሻአላህ። ወደፊት ደግሞ አላህ ሱብሃነሁ ወተዓላ እኔንም አረጋግቶ እነሱንም ቁም ነገር ላይ አድርሶ እንዳለችሽ መወለድ ቋንቋ ነው። የሀገር መራቅ አያራርቅም፣ የልብ መራቅ ነው። ኢንሻአላህ የምንጠቃቀም ያድርገን። ዛሬም ነገም አመሰግንሻለሁ። ጀዛሽን አላህ ይክፈልልኝ። የኔ ውድ ክፉ ያገኘሽ እርሜ ይስጥሽ፣ ከልጆችሽ የማይለያይ እንጀራ ይስጥሽ። ልጆችም እንደዚህ ሊያገናዝቡ የቻሉት በዚህ ልክ እኔም ልጆችንም አመሰግናለሁ። በዚህ ልክ ክፉ ደግን በቃ እንደዚህ ነው ብለው ራሱ በቃ የሰውን ውለታ ለማጥፋት የሰውን ደግነት እንደዚህ እንትን በማለታቸው ለልጆችም አልሐምዱሊላህ ላንቺም ሽክራን ብያለሁ። ቤተሰብ እንግዲህ እንዴት ተዋታላችሁ? እንግዲህ እንደዚች አይነት ጎረቤት እህት ዘመድ የራሳችሁ ሰው መጥቶ ሳይታዘብ እንግዲህ ብለዋለች አይደለ? አክስቴ እንኳን በዚህ ልክ መጣ ታዘበችኝ። እንግዲህ ሰቡት ይሄ ምንድነው እንግዲህ በልጅ አእምሮ ውስጥ የሚቀመጥ ነው። ገብቷችኋል አይደለ? አሁን እነዚህ ልጆች እንግዲህ አመዛዝነዋል። አያችሁ አይደለ? ሊያልፍ ቀን ክፉ ቃላት ነገር የሚባል ነገር አለና አላህ ሱብሃነሁ ወተዓላ ኸይር ያሰራል። አሁንም ጥሩዎችን ያብዛልን። እንዲህም ለሚሉት ደግሞ አላህ ሂዳያ ይስጥልን ነው የምንለው። ሌላ አንልምና ማሻአላህ ተባረከ ረህማን ብያለሁኝ። እናትና ልጆች በጣም ደስ ይላል። እንግዲህ እንደዚህ በልጄ ፊት ይሄን የመሰለ መጎስ ይሄን የመሰለ ክብር እንደዚህ በጥሩነት መወደስ መታደል ነው። ታንቺ ያድርገን ነው የምንለው። ታዳኛ አይደል እንዴ? እና ይሄንን ይመስላል ዛሬ በቤታችን መተንላችኋል። ቤተሰቦች እንግዲህ ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ላይክ በማድረግ አዲሶች ደግሞ ሰብስክራይብ እያደረጋችሁ ኮሜንት ጻፉልን። አስተያየት እይታችንን ደግሞ እንዲህ ብሏል እንዲህ አልኩት ደግሞ መልሳችሁ ኢንሻአላህ አብሽሩልኝ ማለት ነው። ያው ላይቭም ላይ ትንሽ የዳታ እጥረት ስላለ እንትን እያለ ነው ጥራት እያሳየ አይደለም። ኢንሻአላህ እንግዲህ እሱ ይስተካከልልናል ብዬ አስባለሁ። እናንተም ደግሞ አዲሶችን ብዙ ቤተሰቦች ያላችሁ ወንድሞች አክብራችሁ ወዳችሁ ትከታተሉናላችሁ። ጀዛኩሙላህ ኸይረን ጀዛ። ግን ላይኳን ሰብስክራይብን በማድረግ ተቀላቀሉ ነው የምንለው። ይሄ ቻናል ቤተሰባዊ ቻናል ነው፣ የምንጫወትበት የተሞክሮችንን የምንማማርበት ነው። አብሽሩልኝ እላለሁ። እንግዲህ የምትጨምሩት ካለ እናንተ እሺ። እንግዲህ እሷ ጨርሰዋለች። እንግዲህ ሰዓድዬ ፈገግታዋ ብቻ የሚገባ ምርጥ በአካልም በምንም አንድ የሆነች ሰው ናትና አላህ ይቀይርሽ።
አላህ እድሜሽን ያርዝመው። አላህ ጤናሽን ይስጥልን እላለሁኝ። ያው እንግዲህ ለእናንተም እንደዚህ አይነት ሰው ይስጣችሁ ነው የምለው። እናንተም ልባችሁን ንጹህ አድርጉ። ሰውን በቃ ከልባችሁ ቀረቡ። እንደዚህ ቢጎዳችሁ እንኳን አትጉዱ ነው የምለው። ማለት የሆነ አንዳንድ ጊዜ ሰውን ክፉ ያደርጋል አንዳንድ ሰው አይደለ። ስለዚህ ከዛ ነገር እንግዲህ ርቀን እንደዚህ መልካም እንሆን። እንደዚህ ስማችን በቃ በጥሩ ነገር ሲነሳ ነው አይደለ ደስ የሚለን። መቼም ከሌ ወይ ስንባል ደስ አይልም፣ መህራ ሲባል ነው አይደለ ደስ የሚለውና ከነዛ ሰዎች መካከል ደግሞ አላህ ያድርገን። አላህ ጥሩዎቹን ያብዛልን። አሚን ብለሻል እንጂ እንግዲህ የነበረን ቆይታ ይሄንን ይመስል ነበር። እንግዲህ ውድ ቤተሰቦች ኮሜንት የምትሰጡን አንዳንድ የታመማችሁብንም አላችሁ፣ አላህ ጤናችሁን ይመልስላችሁ፣ አላህ አፊያችሁን ምልስ አላህ ያድርግላችሁ ነው የምለው። አላህ ያሽራችሁ ብያለሁ። በዚህ አጋጣሚ እንግዲህ የነበረን ቆይታ ይሄንን ይመስል ነበር። ማሚም እንዳለችው አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ቪዲዮውን ከወደዳችሁ ዘወዳጅ ዘመዶቻችሁ ሼር እያደረጋችሁ ይቀላቀሉን። አልሂቡ እኛ ሁልጊዜም አህለን ወሰህለን ብለን እንቀበላለን። ነባር ቤተሰቦቻችን ደግሞ ላይክ እያደረጋችሁ አበረታቱን። እይታም ቀንሷል፣ ሁሉም ነገር ዝቅ ዝቅ እያለ ነው። ደግሞ ከፍ ከፍ እናድርገው። የነበረን ቆይታ ይህንን ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።